ኦቲዝምን ደግሞ ቶሎ ለመለየት መጀመሪያ ከ1 ዓመት ተኩል እስከ 2 ዓመት አካባቢ ያሉ ልጆች የሚያሳዩቸው 5 መሰረታዊ ምልክቶችን ልንገራችሁ። የመጀመሪያው ፑር አይ ኮንታክት የምንለው ነው። ኦቲዝም ያለባቸው ልጆች አይን ላይን ከሌላ ሰው ጋር መታየት አይችሉም። ሁለተኛው ስማቸው ሲጠራ አለመመለስ ነው። ብዙ ጊዜ ልጆች ከ9 ወር እስከ 12 ወር ባለው ጊዜ ስም ሲጠራ ይመልሳሉ። በነገራችን ላይ የልጆችን እድገት የሚመለከት ቪዲዮ ከዚህ በፊት የሰራሁላችሁ ስለሆነ እሱን ገታችሁ ልጆች በተለያየ እድሜ የሚያሳዩትን የእድገት ደረጃ ማየት ትችላላችሁ። ሶስተኛው ደግሞ በጣም ተደጋጋሚ የሆኑ ነገሮችን ማድረግ ነው። በጣም ትንሽ የሆኑ ልጆች መጫወቻ እንሰጣቸዋለን አይደል? ኦቲዝም ያለባቸው ልጆች የምንሰጣቸውን መጫወቻ ተመሳሳይ ነገር ነው የሚያደርጉት። ለምሳሌ መጫወቻውን ዝም ብሎ ማሽከርከር ሊሆን ይችላል። መሬት ላይ በተደጋጋሚ መምታት ሊሆን ይችላል። መጫወቻውን ከአንድ እጅ ወደ አንድ እጅ በተደጋጋሚ ማቀየር ሊሆን ይችላል። እንደዚህ አይነት ተደጋጋሚ ነገር ነው የሚያደርጉት። ይሄ ሶስተኛው ሲሆን፣ አራተኛው ደግሞ ብቸኝነት ወይንም ደግሞ ብቻ መሆን ይመርጣሉ። ልጆች ግቢ ውስጥ ተሰብስበው አጠገባቸው እየተጫወቱ ሊሆን ይችላል። እነሱ ግን አንድ ዕቃ ላይ ቁጭ ብለው የሚጫወቱ ከሆነ ወይንም ደግሞ አሻንጉሊት ይዘው ለምሳሌ እዛ ላይ ብቻ ሙጭጭ የሚለው አይነት ከሆነ አንደኛው የኦቲዝም መገለጫ ሊሆን ይችላል። አምስተኛውና የመጨረሻው ለነገሮች ያላቸው ሪስፖንስ ወይም ምላሽ ነው። ለጩኸት ሊሆን ይችላል፣ ለመነካት ሊሆን ይችላል፣ ለምግብ ሊሆን ይችላል። ከሌላው ሰው የተለየ ምላሽ ነው ያላቸው። በጣም የሚያስደነግጥ ድምጽ ሰምተው ምንም ላይ መስላቸው ይችላል። በተቃራኒው ደግሞ ለምሳሌ ብትቆነጥጧቸው ምንም ሪስፖንስ ላይ ያሳያቸው ይችላል። ከዛ በተጨማሪ ምግብ ላይም እንደዚህ አይነት ባህሪ ልታዩባቸው ትችላላችሁ። አንድ ብቻ ምግብ መውደድ፣ ሌላ ምግብ ስትቀይሩ አልበላም ማለትም አንድ መገለጫ ነው።